ጸጉርሽ አርቲፊሻል መልክሽ አርቲፊሻል አምሮብኛል ብለሽ ፈረሷን መስለሻል አምሮብኛል ብለሽ ፈረሷን መስለሻል የቅጥነቷ ነገር አይወራ ይቅር ይጠቀሙብሻል ልክ እንደ ጥርስ ስንጥር እስኪ ማለቷ ነው ውደጅኝ አትበለኝ ምንህን ልውደድክ እኮ ስልኮ ነው ማለት ውደጅኝ አትበለኝ ምንህን ልውደድክ ውደደኝ አትበለኝ ምንህን ልውደድክ ለኔ አይሆነኝም እንዳንተ አይነቱ ድንክ ለኔ አይሆነኝም እንዳንተ አይነቱ ድንክ ጥንቃቄ ያድርጉ። የታሸገ ውሃ በየቀኑ መጠጣት ጎጂ እንደሆነ እንግዲህ ጥናቶች አመላክተዋል። በየቀኑ የታሸጉ ውሃ የሚጠጡ ሰዎችም ከቧንቧ ውሃ ከሚጠጡ ሰዎች ሲነጻጸር ከ90,000 በላይ ጥቃቅን ፕላስቲክ ወይም ደግሞ ማይክሮፕላስቲክ እንደሚጠጡ እንግዲህ አዲስ ጥናት አመላክቷል። የታሸገ ውሃ አብዝተው የሚጠቀሙ ሰዎች በአማካይ በአንድ ዓመት ውስጥ ብቻ ከ39,000 እስከ 52,000 የማይክሮፕላስቲክ ቅንጣቶች እንደሚወጡ ጥናቱ ያመላከተ ሲሆን እነዚህ በአንድ ላይ ሲጠራቀሙ መጠናቸው ከ1000 ሚሊ ሜትር እስከ 5000 ሚሊ ሜትር ይደርሳል ሲል እንግዲህ ጥናቱ አክሏል። የፕላስቲክ ጠርሙሶች በሚመረቱበት በሚከማቹበት እንዲሁም ደግሞ በሚጓጓዙበት ወቅት ማይክሮፕላስቲኮችን ይለቃሉ ነው ይህ ያለው እንግዲህ ጥናት። በተለይም ለፀሐይ ብርሃንና እንዲሁም ደግሞ ለሙቀት ሲጋለጡ ከፍተኛ የሆነ ማይክሮፕላስቲክ ይለቃሉ ሲል እንግዲህ ጥናቱ አመላክቷል። የፕላስቲክ ጠርሙሶች ውሃ መጠጣት እንግዲህ ጥሩ ቢሆንም ነገር ግን በእለት ተዕለት ህይወት ውስጥ እንግዲህ ጥቅም ላይ መዋል የለበትም ሲል እንግዲህ ጥናቱ አመላክቷል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩኝ። ኧረ እባካችሁ ድምጽ ቀንሱ። ደርሳለች። በእናትህ ድምጽ ሰርፕራይዝ ነው። ምንም ስለማታውቃው ምንም ሰርፕራይዝ ነው። ድምጽ ቀን መታ ደርሳለች። አይ እንደዚህ ነው ዲኮር የተሰራው። ኦ ማይ ጋድ ኦ ኖ የኔ ፍቅር እኔ እቺን ቀን በጣም በጉጉት ጠብቃት ነበር። ዛሬ አንቺ ምንም በማታቂበት ሁኔታ ሰርፕራይዝ ሳደርግልሽ ቀሪውን ህይወቴን ካንቺ ጋር ለመኖር በጣም ጓጉቼ ነው። እባክሽ ሚስቴ ትሆኛለሽ? እሺ አገባለሁ። እሺ እቺ እንደማትጥራት ብዬሽ ነበር እንዴ? እኔ ፍቅር እሺ ስላልሽኝ በጣም ደስ ብሎኛል። አረግባ ነው ማይገባ ማለት ተዋረድን። ይገባል እንዴ? ይገባ ነበር እኮ አረግባ ወይኔ ተዋረድ። ምንድነው? ወፍረሽ ነው አብረን አይደል የገዛነው? ምግብ እየተቀጣልሽ ኧረ ተዋረድኩ። አብረን ነበር የገዛነው። ይገባ ነበር። ግባ ታብጂ ሰርፕራይዝ